ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከክፋት ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። በቦንጋ ከተማ 02 ቀበሌ በመሬት መንሸራተት ሳቢያ ቤት ንብረታቸው ለወደመባቸው ወገኖች ድጋፍ እያደረገ መቆየቱን የከፋ ዞን አስተዳደር አስታወቀ። ለተጎዱ ወገኖች ለእያንዳንዳቸው 50 ቅጠል የቤት ኪዳን ቆርቆሮ የተሰጣቸው ሲሆን ድጋፉን መንግስት ከጎናችን ስለመሆኑ ማሳያ ነው ሲሉ ያነጋገርናቸው ተረጂዎች ተናግረዋል። ዘገባው የባልደረባችን ታመነ በየነ ነው። አደጋው የደረሰው በቦንጋ ከተማ አስተዳደር በ02 ቀበሌ ሲሆን በዚህ አደጋም እስካሁን 43 አባወራና እማወራዎች ለችግር ተዳርገዋል። በዞኑ በተለያዩ ጊዜያት በተከሰቱ ተፈጥሯዊና ሰው ሰራሽ አደጋዎች የዞኑ መንግስት የተቻለውን ድጋፍ ሲያደርግ መቆየቱን የከፋ ዞን አስተዳደር ተወካይና የዞኑ ፋይናንስ መምሪያ ኃላፊ አቶ መቅደስ ማሞ አንስተዋል። በተለይም በከተማው በ02 አካባቢ ከ2008 ዓ.ም ወዲህ በአደጋው ምክንያት ለተፈናቀሉ ወገኖች የዞኑና ከተማ አስተዳደር እንደዚሁም ማዘጋጃ ቤቱ የቤት መስሪያ ቦታ በጊዜያዊነት የቤት ክራይ በመስጠትና መሰል ድጋፎች ሲያደርግ መቆየቱን ያመላከቱት አቶ መቅደስ ማሞ አሁን ደግሞ በተሰጣቸው ቦታ ለቤት መስሪያ የሚሆን ቆርቆሮ እንዲበረከት መደረጉ የድጋፉ አካል ስለመሆኑ አውስተዋል። የከተማው ከንቲባ አቶ ተክለ አቡሎ በበኩላቸው ተፈናቃዮቹ በተሰጣቸው ቦታ በተቻለ መጠን ቤት ሰርተው እንዲገቡ መነሻ እንዲሆናቸው የተደረገ ድጋፍ ነው ብለዋል። በመሆኑም የተረጋጋ የቤተሰብ ሕይወት ለመምራት እንዲቻል ተፈናቃዮቹ በተሰጣቸው ድጋፍ ጎጆ ቀልሰው መግባት እንዳለባቸው አሳስበዋል። ከተፈናቃዮቹ መካከል የከፋ ቴሌቪዥን ያነጋገራቸው በሰጡት አስተያየት አደጋው ተፈጥሯዊ ሳይሆን ሰው ሰራሽ መሆኑን አውስተው ለማንኛውም በእስካሁን ለተደረገላቸው ድጋፍ የሚከተለውን አካል አመስግነዋል። እንግዲህ እዛ አካባቢ ይሄ ተፈናቅሎ የመሬት መንሸራተት የጀመረው ከ2008 ስራው ከተጀመረ ወዲህ ነው። ከዛ በኋላ አሁን እንደው ያስፈራረ ያስነገረ ቁጣ ነገሮች በነበሩ ሰዓት ላይ በመሃል ያው ክትትሎች ነበሩ። በርካታ ሰው ደግሞ ተጎድቶ በመልሶ ጠግኖ የገባበት ሂደት ነበር። በዛው ሌላው እዛ ካሁን በአሁኑ ሰዓት የተፈናቀለው ከ59 ውስጥ 54ቱ ቦታ ወስደዋል። 54ቱ በትክክል ቦታ ወስደዋል። እኔም ያው እዛ ውስጥ ተጎጂዎች አንዱ እንደሆነ መጠን በጣም ስለመከታተለው ወስደዋል። መንግስት ግን ያደረገው ትልቅ ነገር ምንድነው? ህይወታችን ታድጓል። አንደኛ ቤት ኪራይ ተከፍሎልናል። የ3 ወር ቤት ኪራይ ድጋፍ ተሰጥቶናል። አሁን ደግሞ በሁለተኛ ዙር ቆርቆሮ እየደገፉን ነው። በተሰጠን የመሬት ቦታ ላይ ሰርተን እንድንወጣ ድጋፍ እየተደረገልን ነው ያለው። አሁን ቆርቆሮ እየተሰጠ ዞኑና ከተማ አስተዳደሩም ሆነ ማዘጋጃ ቤቱ የቤተሰባቸውን ህይወት ለመታደግ ያደረገላቸውን ድጋፍ ዘርዝረው ይህም መንግስት መቼም ቢሆን ከጎናቸው መሆኑን አመላካሽ ነው ሲሉ ተናግረዋል። የተደረገ ድጋፍ በጣም ደስ የሚል ነው። እንደው ይሄ ብቻ አይደለም፣ ቆርቆሮ መሬት ብቻ አይደለም። የሶስት ወር የቤት ኪራይ ተሰጥቶናል። የሶስት ወር የቤት ኪራይ ለሁላችን ወደ 12 ሺህ ብር። እንግዳስ ወደ 54 ሰው 43 ሰው ቀላል ሰው አይደለም። ይሄ ወስዷል። አሁን ዛሬ የወሰደ ያለው የቤት ኪራይ ተከራቶ የወጡ ሰዎች ናቸው። አሁን ይወስዳሉ። እንደገና ሁለተኛ ዙር አሁን ሌላዎች አሁን ገና እየተነሱ አሉ። እነሱም የዚህ ድል ይጠብቃቸው ነገር አለ። ድጋፉ ለኛ ምርጥ ድጋፍ ነው የተሰጠ። መጀመሪያ ውጡ ቶሎ ህይወታችሁን የነፍስ አድን ጉዳይ ስለሆነ የሚል ቅስቀሳ ተደርጓል። በማዘጋጃ በከተማ አስተዳደር በዞኑ መንግስት ያው ቡድን ተዋቅሮ ነፍስ ማዳን ስራ ለማስራት ተብሎ ቶሎ ውጡ ተብሏል። እሱም ጥሩ ነው። በመቀጠል እኛ እንዴት ነው የምንወጣው የሚል ጥያቄን በምንጠይቅበት ጊዜ የአቅማችን ያህል ድጋፍ ማድረግ አለብን፣ የ3 ወር ቤት ኪራይ እንከፍላለን ብሎ ያው በከተማ ውስጥ ተመጣጣኝ የሚባል ያህል ሊሆን የሚችል ኪራይ ለ3 ወር ከፍለው እሱንም ከ2 ወር በፊት ነው እኛ ወጥተን 1 ወር ምናምን ካለፈም በኋላ ከፍለውናል። የከተማ አስተዳደሩ ያደረገው ድጋፍ ነው። ጥሩ ድጋፍ ነው ማለት ይቻላል። ሆኖም አሁን ላይ እየታየ ያለውን የፋብሪካ እቃዎች ውድነትና ከኑሮ ሁኔታ አንጻር የወገን ድጋፍ እንዳይለያቸውም ጠይቀዋል። ማስቸገር የምንፈልገው ነገር ቢሆን አቅም በደገፈ መልኩ ሌሎች ሊረዱ የሚችሉ አካላት ሌሎች ድርጅቶች ካሉ ከነዛ ቀሪ ማቴሪያል ቤት እንግዲህ በቆርቆሮ ብቻ አይደለም የሚሰራውና ቀሪ ድጋፍ ቢደረግ የተሻለ
ነው ብለን እናስባለን። ግን የተደረገውን ነገር ይሄም ማለት ያው ማሳነስ ማለት አይደለም። የተደረገው ጥሩ ድጋፍ ነው። ቀጥሎም ያው ድጋፍ እንደሚያስፈልግ አቅጣጫ ለመስጠት ነው። የኮሪደር ልማት በወረዳው ተጠናክሮ እየቀጠለ መሆኑን የጌሻ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስታወቀ። በዚህም ጽዱና የተሻለ የመኖሪያ አካባቢ ከመፍጠሩም በተጨማሪ የማህበረሰቡ የስራ ባህል እየዳበረና የአመጋገብ ስርዓቱም እየተስተካከለ መምጣቱን የጽሕፈት ቤት ኃላፊው አቶ አንድ ሰው አለማየሁ ጠቁመዋል። በላቸው በላይ እንደሚከተለው አጠናቅሮታል። ኮሪደር ስራችንን ስንመለከት የኮሪደር አስተሳሰብ በመነሻ ደረጃ ሲመጣ በመጀመሪያ ደረጃ በተለይ ወሰን ከማስከበር ጋር ተያይዞ ያለውን ጉዳይ ስናይ በአካባቢያችንም እንደ ባህል ወይም ሰፋ ያለ መንገድ መያዝ ሰፋ ያለ መንገድ ለማህበረሰቡ ይጠቅማል ተብሎ የሚያዝበት ባህሉ ያደገበት ሁኔታ አለ። ከዚህ ጋር ተያይዞ ይሄን የመጣውን ኮንሰፕት በመጠቀም በሁሉም ቀበሌዎች ላይ ወሰን የማስከበር ስራ ሙሉ በሙሉ ተሰርቷል። ከዚህ ጋር ተያይዞ የኮሪደር ኮንሰፕትን ደግሞ ከማስፋት አንጻር በተለይ ሰው በጣም ጽዱ የተሻሻለ አካባቢ የተሻለ የአመጋገብ ስርዓት የሚኖርበት መንገድ ከመፍጠር አንጻር የተሰራ ያለበት ሁኔታ ነው ያለው። በተለይ በአራት መስኮችን በማስተሳሰር ግብርናን፣ ጤናን፣ ትምህርትን በማስተሳሰር እየተሰራ ያለው ስራ በተለይ የጤና ሞዴሊንግ ስራ ከጽዱ ኢትዮጵያ ኢኒሺዬሽን ጋር ተገናኝቶ ለዚህ ኮሪደር ስራችን ጋር በጣም እየጠቀመን ያለ በተለይ በሽታ አምጪ ተዋሳትን በማራቅ በጸዳ አካባቢ ላይ የመኖር ፍላጎትን የማሳደግ ደረጃን ስናይ ያው ባንድም በሌላ በአምና አፈጻጸማችንም ከዞን አንደኛ ወጥተን ስንሸለም የመጀመሪያው እሳቢያችን ማህበረሰባችን በጸዳ አካባቢ መኖር መቻል አለበት የሚለው ነው። ሌላው ከዚህ ጋር ተያይዞ የኒውትሪሽን ቫልዩ ማሳደግ ነው። ኒውትሪሽን ቫልዩን ስናሳድግ በተለይ ከዚህ በፊት በእጁ የነበሩት በአግባቡ የማይጠቀማቸውን በሳይንሳዊ መንገድ ለማህበረሰቡ በማስረዳት የኒውትሪሽን ቫልዩን ከፍ ማድረግ ነው። ይህ ኒውትሪሽን ቫልዩ ከፍ አለ ማለት አብዛኛው በሽታዎችን የመከላከል አቅሙ ከፍተኛ እየሆነ የሚሄድበት ሁኔታ ነው የሚፈጠረው። ከዚህ ጋር ተያይዞ በተለይ ሁላችንም እንደምናውቀው የአስተሳሰብ አድማስ የማደግ ደረጃ ጭምር የሚጨምርበት ሁኔታ አለ። ከዚህ ጋር ተያይዞ ሌላው ይሄን ማዳበር የሚቻለው ደግሞ በትምህርት ነው። ትምህርት በተለይ ጤና ኤክስቴንሽኖች፣ የግብርና ባለሙያዎች፣ መምህራን ጭምር ቤት ለቤት ዙረው በዚህ ጉዳይ ላይ የተሻለ ግንዛቤ እንዲያስይዙ ለማድረግ የሄድንበት ርቀት በተሻለ መንገድ ውጤት ያመጣ ያለበት ሁኔታ አለ። ስለዚህ በአጠቃላይ ስናየው የኮሪደር ስራችን አጠንክረን የምንሰራና በተሻለ መንገድ የምንፈጽም ከሆነ ማህበረሰባችንን በልዩ መንገድ እየጠቀምን የምንሄድበት ከዚህ ጋር ተያይዞ በተለይ የተሻሻሉ መንደሮችን የመፍጠር እሳቤ ቀጣይ ማራመድ የምንችልበት ሁኔታን እያመጣልን ያለ ትልቅ እሳቤ ስለሆነ ስራችንን በሳካ መንገድ እየሄደ ያለበት ሁኔታ ነው በኮሪደር ስራችን ያለው። የትራንስፖርት አገልግሎት ድንበር የለሽ እንደመሆኑ ህገወጥ እንቅስቃሴዎችን ለመቆጣጠር በሚደረገው ጥረት ውስጥ መዋቅሮች በቅንጅት መስራት እንደሚገባቸው ተጠቆመ። የሺሾ ወንዴ ወረዳ ትራንስፖርትና መንገድ ልማት ጽሕፈት ቤት በትራንስፖርት አገልግሎት አሰጣጥ ላይ የሚስተዋሉ ችግሮችን ማረምን ያለመ ውይይት አካሂደዋል። ዘገባ የወረዳ መንግስት ኮሚኒኬሽን ነው። ቤተልሔም ምሩት አቀርበዋለች። በመድረኩ የመክፈቻ ንግግር ያደረጉት የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ፖለቲካና ህዝብ ግንኙነት ዘርፍ ኃላፊና ረዳት የመንግስት ተጠሪ አቶ ገዛኸኝ ከርመው ከትራንስፖርት አገልግሎት ጋር የሚነሱ ቅሬታዎች ከጊዜ ወደ ጊዜ ጎልቶ እየወጣ ህዝብ በመንግስት ላይ ያለውን አመኔታ እየሸረሸረ በመሆኑ አፋጣኝ ምላሽ መስጠት እንደሚገባ ገልጸዋል። በውይይት መድረኩ ሰነድ ያቀረቡት የጽሕፈት ቤቱ የመንገድ ትራፊክ ደህንነት ዘርፍ ኃላፊ አቶ ደነቀ ገበየው በበኩላቸው በተለይ ህገወጥ ስምሪት፣ ትርፍ መጫን፣ ከታሪፍ በላይ ማስከፈልና ባለ ሁለት እግር ሞተር ሳይክል የትራንስፖርት አገልግሎት መስጠት ችግሮች አሁንም ባለመቀረፋቸው የህዝብ ቅሬታ ምንጭ የሆኑ ይገኛሉ ብለዋል። የህግ ጥሰት የሚፈጽሙ አሽከርካሪዎች ላይ የህግ እርምጃ የመውሰድ ስራ ተጠናክሮ መቀጠሉን ገልጸው በበጀት ዓመቱ ተደጋጋሚ ጥሰት የፈጸሙ 4 አሽከርካሪዎችን ከትራንስፖርት አገልግሎት እስከ ማስወገድ የደረሰ እርምጃ መወሰዱን ገልጸዋል። ቅጣት ብቻ ህገወጥነትን ለመከላከል በቂ አለመሆኑን ገልጸው በየደረጃው ግንዛቤ የመስጠት ስራ ተጠናክሮ እንደሚቀጥልም ጠቁመዋል። የከፋ ዞን ትራንስፖርትና መንገድ ልማት መምሪያ የመንገድ ደህንነት ባለሙያ አቶ ግርማ መሸሻ በበኩላቸው ከትራንስፖርት አገልግሎት ጋር ተያይዞ የሚነሳው የመልካም አስተዳደር ችግሮችን ለመቅረፍ በየጊዜው አዋጆች እየተሻሻሉ መሆናቸውን ገልጸው በተለይ በቅርቡ ጸድቆ ስራ ላይ በዋለው አዋጅ ቁጥር 557/2016 መሰረት አስፈላጊ የህግ እርምጃዎችን ማጠናከር ያስፈልጋል ብለዋል።
በመድረኩ የተገኙት የሺሾንዴ ወረዳ ምክር ቤት ዋና አፈ ጉባኤ ክቡር አቶ ታደሰ የማነ በበኩላቸው በወረዳው ህዝቡ በተደጋጋሚ ከሚያነሳቸው የመልካም አስተዳደር ችግሮች አንዱ ከትራንስፖርት ጋር ተያይዞ የሚነሳ ቅሬታ በመሆኑ በየደረጃው ያለው ህዝብና የመንግስት አካላት በባለቤትነት መስራት ይገባል ብለዋል። የወረዳው ትራንስፖርትና መንገድ ልማት ጽሕፈት ቤት ኃላፊ ባደረጉት ማጠቃለያ ንግግር የትራንስፖርት ዘርፍ የህዝብ ለህዝብ ግንኙነት ለማጠናከርና የኢኮኖሚ እድገት ለማምጣት ያለው ፋይዳ የጎላ በመሆኑ በዘርፉ የሚታየውን የመልካም አስተዳደር ችግሮችን ለመቅረፍ በጽናት መስራት ይገባል ብለዋል። ከታሪፍ ውጪ ከማስከፈል ጋር ተያይዞ ህዝቡ ከመንግስት ጎን መቆም በመጀመሩ ከታሪፍ በላይ የተከፈለውን ገንዘብ ማስመለስና አሽከርካሪዎች ላይ እርምጃዎች መወሰድ መጀመራቸውን ገልጸዋል። ይህ ስራ ተጠናክሮ ከቀጠለ ህገወጥነቱ እየቀነሰ ይመጣል ያሉት አቶ መብራቱ አሁንም ተሳፋሪዎች የራሳቸውን ደህንነት በጠበቀ ሁኔታ ጥቆማዎችን አጠናክሮ እንዲያስቀጥሉ ጠይቀዋል። ከህገወጥ ስምሪትና ሌሎች ህገወጥ የትራንስፖርት አገልግሎት ጋር ተያይዞ የመንገድ ደህንነት አካላትና የጸጥታ ኃይሎች ለስራቸው ታማኝ ሆነው አገልግሎት መስጠት እንደሚገባቸው ጠይቀዋል። ትራንስፖርት ድንበር የለሽ በመሆኑ ህገወጥ እንቅስቃሴዎችን ለመቆጣጠር በሚደረገው ጥረት ውስጥ መዋቅሮች በቅንጅት መስራት እንደሚገባቸውም ጠቁመዋል። በኮንስትራክሽንና ኢንዱስትሪያል ኮሌጆች የተጀመሩ የጥናት ምርምርና ክህሎት ውጤቶች ቀጣይነት እንዲኖራቸው ባለድርሻ አካላት በቅንጅት መስራት እንደሚገባቸው ተገለጸ። በጠለ ወረዳ የኦዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ የተያዘው የ2018 የትምህርት ዘመን የተማሪ ቅበላ እቅድ ላይ ከባለድርሻ አካላት ጋር ውይይት አካሂዷል። ዘገባ የወረዳ መንግስት ኮሚኒኬሽን ነው ሲሆን ታደለ። የሀገራትን እድገትና እውቀት ማግኘት የቴክኒክና ሙያ ተቋምን በማቋቋምና በመጠቀም በመሆኑ በየደረጃው ያለ አመራርና ህብረተሰብ የተቋሙን ዓላማ መረዳትና መጠቀም እንዳለባቸው ተገለጸ። ስራና ክህሎት ሚኒስቴር ባወጣው የመቁረጫ ነጥብ መሰረት የተማሪ ቅበላ ጥሪ እያደረጉ መሆኑን የጠቆሙት የኮሌጁ ዲን በተቋሙ የሚሰጠውን የምርምር ጥናትና ክህሎት ስልጠናዎችን የአካባቢው ወጣትና ነዋሪ መጠቀም እንደሚገባ አብራርተዋል። ግንባታው ያለመጠናቀቅ የሰልጣኞች የአሰልጣኞችና የአካባቢው ማህበረሰብ ዋነኛ የቅሬታ ምንጭና ለተቋሙ ስራ እንቅስቃሴ ፈተና መሆናቸውን አንስተዋል። የኮሌጁ ሰራተኞች በበኩላቸው ግንባታው በቀድሞ ክልል ተጀምሮ ሳይጠናቀቅ ወደ ተግባር መገባቱን በማስታወስ የግንባታው ያለመጠናቀቅ ከስራ እንቅስቃሴያቸው አልፎ ለጤናቸው ስጋት በመሆኑ የሚመለከተው አካል ትኩረት በመስጠትና ችግሩን በመረዳት ምላሽ እንዲሰጥ ጠይቀዋል። የጠለ ወረዳ ዋና አስተዳዳሪና የኮሌጁ ቦርድ ሰብሳቢ አቶ አትርሴ ሸታቸው በሰጡት ማብራሪያ የኮሌጁ ግንባታ በክልል ተቋም የተያዘ በመሆኑ የተጀመረው የማሰልጠን ሂደት እንዲቀጥልና የአካባቢው ማህበረሰብ ፍላጎትና ተጠቃሚነት እንዲረጋገጥ በየደረጃው ያለው አመራር የተማሪ ቅበላውን እቅድ ለማሳካት ተቀናጅተው መስራት እንዳለባቸው ተናግረዋል። አቶ አትርሴ ያክለው ተቋሙ ከምርምርና ስልጠና አልፎ ለምግብ ዋስትና መረጋገጥ የድርሻውን እየተወጣ መሆኑን በመግለጽ የኮሌጁ ማናጅመንት ሰራተኞችና አሰልጣኞችን አድንቀዋል። የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ በበኩላቸው የኮሌጁ እቅድና አፈጻጸም መከታተልና መደገፍ የመንግስትና ፓርቲ አንዱ የትኩረት አቅጣጫ በመሆኑ በተቋሙ ውስጥ የታየው ቅንጅት የሚመሰገን ነው ብለዋል። በኮሌጁ የሚታዩ ማነቆዎችን ለሚመለከተው ክፍል የማሳወቅ ተግባር በትኩረት እንደሚሰራ የገለጹት አቶ አክሊሉ ተማሪ ቅበላ እንዲሳካ አመራሩና ህብረተሰቡ የድርሻውን መወጣት እንዳለበት አሳስበዋል። ከጤና ኬላዎች ጀምሮ የጤና አገልግሎቶችን በተሻለ ሁኔታ ለህብረተሰቡ ለማዳረስ እየተሰራ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ገለጸ። በወባ መከላከልና በሌሎች መደበኛ የጤና አገልግሎቶች በየደረጃው ከሚገኙ የዘርፉ አመራሮችና ባለሙያዎች ጋር እየተደረገ ያለው ቅንጅታዊ ስራ ተጠናክሮ መቀጠል እንዳለበትም ተጠቁሟል። ዘገባ የክልሉ መንግስት ኮሚኒኬሽን ነው። አማኑኤል ክንፍ ያቀርበዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ የፕሮግራሞች ዘርፍና ምክትል የቢሮ ኃላፊ አቶ ኃይሌ ዘውዴ በክልሉ ከጤና ኬላዎች ጀምሮ ያሉ የጤና አገልግሎቶች ከምን ጊዜም በተሻለ ሁኔታ ለህብረተሰቡ ለማዳረስ የተሰራ መሆኑን ገልጸዋል። የወባ መከላከልና ሌሎች መደበኛ የጤና ስራዎችን በማጠናከር ለህብረተሰቡ የተሻለ የጤና አገልግሎት ለመስጠት በየደረጃው ከሚገኙ የዘርፉ አመራሮችና ባለሙያዎች ጋር በቅንጅት እየተሰራ ይገኛልም ብለዋል። አቶ ኃይሌ አክለውም ባለፉት ጥቂት ዓመታት በዚህ ወቅት በክልሉ
በከፍተኛ ሁኔታ ሲከሰት የነበረው የወባ በሽታ ከባለድርሻ አካላት ጋር በተሰራው ቅንጅታዊ ስራ መቀነስ እንደተቻለም ተናግረዋል። ወባን ከመከላከል አንጻር አካባቢን የማጽዳትና የአጎበር ስርጭትና አጠቃቀም በተመረጡ ቦታዎች የኬሚካል ርጭት የማከናወንና የወባ ክትባትን ከመደበኛ የክትባት አገልግሎት ጋር አካቶ የመስራት ተግባር ሊጠናከር እንደሚገባም አቅጣጫ አስቀምጧል። የክልሉ ጤና ቢሮ ምክትልና የሕክምና አገልግሎት ዘርፍ ኃላፊ አቶ ምትኩ ታመነ በበኩላቸው ፍትሃዊነት ያለውን የጤና አገልግሎት ለህብረተሰቡ ተደራሽ ለማድረግ የማህበረሰብ ጤና መድህን አገልግሎት በሁሉም የክልላችን አካባቢዎች ተደራሽ ማድረጉ አስፈላጊ መሆኑን በመግለጽ በ2018 በጀት ዓመት ከሁሉም ባለድርሻ አካላት ጋር የተጀመረው ቅንጅታዊ ስራ ተጠናክሮ እንደሚቀጥልም ገልጸዋል። በ2017 በጀት ዓመት በአንደኛ ዙር ለ6 ወራት በቅድመ ቁርጥ ክፍያ ለሁሉም ጤና ጣቢያዎችና የመጀመሪያ ደረጃ ሆስፒታሎች በተላለፈው ገንዘብ 98% የመድኃኒት ግዢ መፈጸሙን በመግለጽ ለቀጣይ 6 ወራትም በሚተላለፈው የመድኃኒት ግዢ በጀትም ጊዜ ሳይሰጥ ግዢ እንዲፈጸም አሳስበዋል። የማህበረሰብ አቀፍ የጤና መድን አገልግሎት ነባር አባላትን እድሳትና አዳዲስ አባላትን የማፍራት ተግባርም ተጠናክሮ ሊቀጥል ይገባልም ብለዋል። የጤና ፍኖተ ካርታ ከጤና ባለሙያዎች ጀምሮ ባለው እንዲተገበር ሁሉም የዞንና የወረዳ ጤና አመራር የመከታተል የመደገፍና የማስፈጸም ኃላፊነት በአግባቡ እንዲወጡ አሳስበዋል። በመጨረሻም በእናቶች ላይ የሚደርሰው ሞት ለማስቀረት በጤና ጣቢያዎች የእናቶች ማቆያ ገንብቶ ወደ አገልግሎት ከማስገባት አንጻር የተጀመሩ ስራዎች አበረታች መሆናቸውን ገልጸው እስካሁን ድረስ ወደ ስራ ያልገቡ የጤና ተቋማት የተሰጣቸውን ኃላፊነት መወጣት እንዳለባቸው መልእክት አስተላልፏል። የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ